ሰኒ አለቀላት እንግዲህ የማርኮ ዘመድ መሆኗን ማንም አያውቅም። ግን ደግሞ ሀኒ የት እንዳለች ጉሮሮዋን አንቆ እህቴን የት ነው ያደረግሻት? ለዚህ ሁሉ ተጠያቂ አንቺ ነሽ። ሰላይ ሆነሽ እንደምትኖሪ የማይገባኝ ነው እንደማይመስልሽ ብሎ እንግዲህ ጉሮሮዋን አንቆ ነበር ጦሱ ለሉሊት እስኪተርፍ ድረስ እንግዲህ የታነቀችው ማለት ነው። እንግዲህ ያለችበትም ቦታውንም አውቀዋለሁኝ። ትጣላለ ሰውየው ክፉ ነው ብዬ ነው እንጂ አውቀዋለሁ ሰውየውን ፎቶውን አሳይሃለሁ ብላ እንግዲህ ሰኒ ስታሳየው እንግዲህ በጣም ነበር የደነገጠው። ወይኔ ቃል በደካማ ጎኔ በእህቴ መጣብኝ ማለት ነው እያለ እንግዲህ ደካማ ጎኔ እህቴ ናት፣ ቆይ እንዴት አላሰብኩትም ይሄን ያክል እያለ እንግዲህ በጣም እያሰበና እየተጨነቀ አሁኑ ትወስጂኛለሽ ብሎ እንግዲህ ሲጎትታት አይ አሁንማ መሽቷል፣ በዛ ላይ ትጣላለህ ሰውየው አይታመንምና ነገ ወስደሃለሁ ብላ እንግዲህ በስንት መከራ ያው እሺ ብሎ እንዴት ነው የሚነጋልኝ? አሁን እንዴት ነው እህቴን አስበላዋት እያለች እንግዲህ ቃል ራሱ እንግዲህ ወደ ውጭ ብሎ እዚህ ጋር ትንሽ ፈታ እያሉ ነበርና ከዛ እንግዲህ ገኒ ደውላ እባካችሁ ቶሎ ድረስ የኔ ልጅ ብላ እንግዲህ ትደውልለት ቀጥታ ነበር ወደ ነፂ ቤት እየሮጠ የመጣውና እዛ ሲሄድ እንግዲህ ቁጭ ብላ ነበረ እቺ ሰኒ ተብዬዋ እንግዲህ ሰኒና ሀኒ መቼም የስራዋን ያገኘችው ሀኒ ማለት ነው። ሀኒ እንግዲህ እንደ ጓደኛ ፂ በጣም የምትወዳት የምታከብራትና ጓደኛሞች ሆነው ነበረ። ዛሬ ግን በወንድሜ መተሻል ብላ እንግዲህ አስባው የማታውቀውን ነገር እና በጣም ለማሰብ የሚደብርና መጥፎ ስህተት ውስጥ ገብታለች። እንግዲህ ይህን ነገር ወንድሟ ሰምተዋል። ግን ደግሞ እሷ ስለጠፋች ብዙም አላመነበትም ነበረ። ግን ደግሞ ሉሊት ያው የሚያደርጉትን ነገር እና ሲያወሩ ስለሰማቻቸው እንደገና ደግሞ ማለያየትም አለብን ብለው እንግዲህ ሁለቱም ማለያየት አለብን ብለው ጓደኛዬ ናት፣ ግን ደግሞ በጣም አዝናለሁ ከወንድሜ አንድም የሚበልጥብኝ ነገር የለም ብላ እንግዲህ ሀኒ የተመረዘ ምግብ ይዛ ወደዚህ ስትሄድ እንግዲህ ደግነቱ መንገድ ላይ በሩ ላይ እንግዲህ ፂና ቃል ሲወጡ ስታይ በጣም ተናደው እንግዲህ ሁለቱም አንድ ላይ ነበሩና ሰኒም እንግዲህ ያው ቃልን ስለምትወደው በጣም ነበር ስትንጨረጨር የነበረውና እንግዲህ ማርኩ በየት መጣ ሳይባል ማርኩ መጥቶ ነበርና ምን ትሰሪያለሽ አንቺ እዚህ ብሎ እንግዲህ ከነስሟ አወርዱ እንግዲህ እንትን ሲላት ሰኒን ደንግጣ ነበር እንግዲህ ፌስታሉን ይዛ የሮጠች። ሰኒ ታውቂዋለሽ ይሄን ሰውዬ ብላ እንግዲህ ተጣየት። ሰኒ ማን ያልሻት? ማን ያልሻት? ስሟን ደግሞ ስምሽን ቀይርሽ ብሎ እንግዲህ ቆይ እንዴት ታውቂዋለሽ ይሄን ሰውዬ እኮ እያልኩሽ ነው ስትላ አውቃታለሁ ታውቀኛለች፣ ስታጠፋ መቀጣት እኔ ነኝ ብሎ እንግዲህ ሂጂ ወደ ተጠፊ አሁን ተፊት ሌላ ከባድ ነገር ሳይመጣብሽ ብሎ እንግዲህ ያው ሰኒ ወደ ውስጥ እንድትገባ አድርጎ ያው ሀኒን ጠልፎ ይዞ ሄዷል ማለት ነው። ጥሩ አድርጓል ማርኮ በዛን ሰዓት ጥሩ ነገር ነው ያደረገው። ምክንያቱም ክፉ ነገር ክፉ ነገር አስባ ሄዳ ፂን ልትመርዝና እንግዲህ ፂን ለመግደል ያሰበችው ያው ወደ ራሷ እንግዲህ ደርሷል ማለት ነው። ያው ምግቡን ይዛ ቀጥታ ነው የገባችው። እንግዲህ ያቺ ግን ደግሞ ሉሊት ስታወራም ስለሰማቻቸውና የምግቡንም እንደተመረዘ ስላወቀች በሆነ ስልክ ደውላ እንግዲህ እንዳትበይ ያንን ምግብ በጭራሽ መብላት የለብሽም የተመረዘ ምግብ ነውና በፍጹም የቃል እህትና ጓደኛዋ ይዞ የመጡት አንቺን የተመረዘ ምግብ ሊሰጡሽ ነው ብላ እንግዲህ ሉሊት አስቀድማ ስለነገረቻት ያው አውቃ ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የተወደዳችሁ የኖራ ቤተሰብ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ተወዳጁ ሐረግ ድራማ በባለፈው ክፍል እንግዲህ እንዳያችሁት ሀኒና ሰኒ እንግዲህ ያው ከወንድሜ ጋር ለማለያየት ያለኝ አማራጭ አንድና አንድ እሱ ነው ብላ እንግዲህ ፂን መርዛ መግደል ነበረ። ለዚህ ደግሞ ታግዘኛለች ብላ እንግዲህ የበፊት ሰራተኛ የነበረችውን ሰኒን እንግዲህ ያው ከቤት እንድትወጣ አርጎ አባሯት ነበር። ቃል ወደ ቤት እንድትመለስ አርጋ እባክሽ ልትረጂኝ ይገባል፣ ዛሬ ታስፈልጊኛለሽ ብላ እንግዲህ ያው የማይሆንና የሰይጣን ሀሳብ አስባ እንግዲህ ለሷም ጓደኛዋ ነበረ
ቃልም በተደጋጋሚ በዚህ ጉዳይ እንዳትገቢ እኔ ወስኜ ጨርሻለሁ እሷን ለማግባት። እሷም እኮ ሳስባበት ወዳኝ እኮ ነው የምታገባኝ። እንዴት ነው አንቺ ስታስቢው ሳትወደኝ ልታገባኝ የምትችለው ብሎ እንግዲህ ያው ነግሯት ነበር፣ አስረድቷትም። ግን እሷ ያው አላመነችም። ያው ስወልድ ወይ ደግሞ የልጁ አባት ሲመጣ ጥላው ትሄዳለች፣ ወንድሜን ትጎዳዋለች በማለት እንግዲህ ያው የተሳሳተ አስተሳሰብ አስባ እንግዲህ ያው የተመረዘ ምግብ ይዛ ወደ ቤት እየሄደች በነበሩበት ሰዓት ነው እንግዲህ ማርኮ አግኝቷት ይዟት የሄደውና እሷ የትኛይቱም ደግሞ እንጀራውን የተመረዘውን ምግብ ይዛ ወደ ውስጥ ገብታ ነበር። ገንዬ ምግቡን ተቀብላ እንግዲህ አስቀምጠው ነበረ። ያው ደውለው ቃልና ውጭ በነበሩበት ሰዓት ዶሮ ድረስ ብለው ነበር እንግዲህ ድራማው ያለቀው እንደምታውቁት ማለት ነው። እንግዲህ ቃል ያው ከሄዱበት እንግዲህ ጽዬን ያው ከድብርት ለማስለቀቅ ብሎ የሆነ መናፈሻ ምናምን ሂደው ነበር። እዛ ያው ባሉበት ሰዓት የደወሉላቸው ቃል እንግዲህ መጥቶ ምንድን ነው የተፈጠረው? እህቴ ምንድን ነው የሆነችው? አንቺ ደግሞ ዝም ትሰሪያለሽ ብሎ እንግዲህ ቃል እያለች እንግዲህ ስትንተባተ ምንድን ነው ተናገሪ እንጂ ምንድን ነው እህቴ ምን ሆናለች ይሎ የሆነ ሰው ወስዷታል ሀኒን ብላ እንግዲህ ያው ስትነግረው በጣም ነበር ቤት መሄድ አለብኝ ብሎ እንግዲህ ብቻ መሄድ አለብኝ ብሎ ማንም እንዳይከተለኝ ብሎ ወደ ቤት ሲሄድ እንግዲህ ያው ቤት ያለችው ሉሊት ብቻ ነበረ። ሉሊት ደግሞ እንግዲህ ያው ተሸፋፍና ወደ ቤት ለመመለስ እዛ የተፈጠረውን ነገር ማየት አለብኝ፣ እውነት ለዚህ ሰጥተዋት ምግቡን በላችሁ አልበላችሁ እያለች እንግዲህ ያው ራሷን እንትን እያለች ወደ ልትሄድ ስትል እንግዲህ ቃል ነበር የመጣው። ያው ሲመጣ ሀኒ እያለ እንግዲህ ሲጣራ እሷ ደግሞ ኧረ ማንም የለም የለችም እኮ ሄዳለች፣ ተንኮል ልትሰራ ሄዳለች እያለች እንግዲህ እየሳቀችበት፣ እሱ ደግሞ ያው እንትን አላለም ነበረ። እህትህ ጠፍታህ ነው ቆይ ሀኒ እያለች እንግዲህ ስትስቅበት፣ እሱ ለራሱ ተጨንቆ እሱ ምን ሆነሻል ሉሊት? ቆይ ምንድነው? ጠፍታኝ ነው እያለ ተንኮል ሊሰሩ እኮ ነው የሄዱት። ሁለቱ እኮ ተንኮል ናቸው። ይቅርታ እህትህን በመናገሬ ይቅርታ፣ ግን ደግሞ ተንኮል ሊሰሩ ነው የሄዱት። እኔ አይቻቸዋለሁ ሲያደርጉ፣ ምግብ ሰርተው ምግቡ ላይ መርዝ ጨምረው ፂን ለመግደል ነው የሄዱት። አዝናለሁ ይሄን ስለ እህትህን ስለተናገርኩብህ ብላ እንግዲህ ስትለው በሽተኛ ነሽ እንዴ? ቆይ አንቺ እንዴት እንደዚህ ያልሰማሽውን ነገር እና ያልተፈጠረ ደሞስ እንዴት እንድታስብ ትችያለሽ? ብሎ እንግዲህ ሉሊትን ጮሆባት፣ እሷም ደግሞ አይቻለሁኝ እንዴት ቆይማ ያላየሁትና ያልሰማሁትን ነገር ማወራው ብላ ስትለው እንግዲህ በጣም ነበር የተናደደው። እሱም ተናዶ እንግዲህ ያው ወጥቶ ነበር የሄደው። እሷም ሉሊትም እንግዲህ ቀጥ ብላ ያው እዛ ቤት ምን ተፈጠረ ብላ እንግዲህ ወደዛ ነበር የሄደችው ማለት ነው። እንግዲህ እዛ ስትሄድ በር ላይ ስትደር ዳግም እንግዲህ ሾከክ ብሎ ውስጥ ሶሬና ሰኒ የሚያወሩት እንግዲህ እያዳመጠ ነበረ። እሷም እንግዲህ ሾከክ ብላ እንግዲህ ሁለቱም እያዳመጡ እንግዲህ ዘወር ስዳጊ እሷን ሲያያት ደንግጦ ነበር። ቆይ አንቺ ምን ትሰሪያለሽ እዚህ እያለ እንግዲህ እሷም ደግሞ አንተስ ምን ትሰራለህ? ውስጥ የሆነ ወሬ እየተወራ ነው አይደል? ያንን ጀምረው ነው አይደል? እያለች እንግዲህ ወሬ ነገር መቼም ሞቷ ነው። እና እንግዲህ ወደ ውስጥም ሲገቡ ዳግም እንግዲህ ያው በገንዘብ እንትን ብለዋል። እንግዲህ ያው ሱሬን ለማስፈራራት እና ብር ለመቀበል ያለው አማራጭ ያው ምንም አልሰማም። ግን ደግሞ አንዳንድ ነገሮችን ቢሰማም ከድሮም ጀምሬ አውቃለሁኝ አንተ ዘበኛ እንዳልሆንክ ሳስብህ እንዳውም የሆነ ሀብታም ነገር ነው የምትመስለኝ ብሎ እንግዲህ ሲነግረው ዝም እንግዲህ ይህንን ህፃን ደግሞ መልሼ ላባብል ብሎ እንግዲህ ሱሬም እንግዲህ ወደ ቀልቦ መለስ አለ እነሱ ጋር ከምጣላ ብሎ እንግዲህ እኔ እናንተ እንስማማ ምናልባት ልትረዳኝ ትችላለህ ብሎ እንግዲህ ያው በምንድን ነው የምንስማማው ምናምን እውነቱን ሁሉንም ነገር ተነገርከኝና አንድ ነገር ታደረክልኝ እንዳልተፈጠረ አድርጌ ከነመፈጠርህ እረሳሃለሁኝ። ከአሁን ቀደም እኮ የሆነ የሴት ጋር አይቻለሁ ዘንጠህ ምናምን ብሎ እንግዲህ ያው የሰማሁት ውጭ ላይ ሁሉንም ነገር ሰምቻለሁ። ውስጥ ገብቼ እንግዲህ ድብልቅልቁን ነው የማወጣው ብሎ ሲያስፈራራው እንግዲህ እሺ ምንድን ነው የፈለግከው ብለው ሱሬ ሲጠይቀው ዳግም እንግዲህ ያው ራሱንም ሽጧል ማለት ነው።
እና እንግዲህ ምንድን ነው ያለው ዳግም ብር ስጠኝ፣ በርከት ያለ ገንዘብ ስጠኝና ከዛ በኋላ ከነመፈጠር እረሳሃለሁኝ፣ ስላንተ ምንም ነገር ማወቅ ሆነ ማውራት አልችልም ብሎ እንግዲህ ሲነግረው ያው እሺ ብለው ተስማምቱ። ያለው አማራጭ እንግዲህ እሺ እኔ ብሰጥህ ብሩን ምንድን ነው የምትሰራበት አንተ ብሎ እንግዲህ ያው ሱሬ ጎበዝ ስለሆነ አስተዋይ ሰው ስለሆነ መጥፎ ነገር ያደርግበታል ወይ ደግሞ ሊጠጣበት ይችላል ብሎ እንግዲህ ያው ሕፃን እንደመሆኑ የተነሳ ሲጠይቀው እንግዲህ እኔ ምንም ላርገው አንተ አይመለከትህም፣ ብቻ ሂጅ ድብልቅልቁን አውጥቼ ከማጣላ እውነቱን ብር ብሰጠኝ ገንዘብ አስገባልኝ ብሎ እንግዲህ ከሱሬ ጋር ተስማምቷል ማለት ነው። ሱሬም እንግዲህ ያው እስከ ዛሬ ድረስ የተቀምጠውን ተቀምጦ እንግዲህ ዛሬ ያው ለአንድ ቀን ብሎ ያው አላፈርስም ብሎ እንግዲህ ያው በትዕግስት አልፎ እሺ ብሎ ተስማምቷል ማለት ነው። እንግዲህ ሰኒ ያው ሰኒ ጋር ሲያወራ ነበረ። ማርኮ ነው የወሰዳት ሀኒን። ሀኒ ጥሩ ልጅ ናት፣ እንደውም ሚስቴ ሁሉ ሲላት ነበር። ስለዚህ አንተ ልትረዳትና ልታስለቃት ይገባል ብላ እንግዲህ ስትጠይቀው አይ ይህን ነገር ማድረግ አልችልም፣ ቆይ እንዴት የሚጎዳት ይመስልሻል እንዴ ምናምን እናቴ የደወለችው ለዚህ ነው ማለት ነው ብሎ እንግዲህ ያው እንትን ሲል ነበር ሲያወራ ነበር እና ማርኮ ሀኒ እንግዲህ ያው ምንም አያደርጋትም ብሎ እንግዲህ አይ አልሄድም፣ እዛ ሄድኩ ማለት ደግሞ እዚህ ደግሞ ልጣላ ነው እና ችግር ሊፈጠርብኝ ይችላል ብሎ እንግዲህ ያው ለሰኒ ሲነግራት ነው ዳግም የሰማውና ሉሊትም እንግዲህ ስትገባ አንገቷን ይዛ እየጎተተች ነበር ወደ ውስጥ ያስገባቻት። ምክንያቱም ያው ጽን ስለመረዘቻት አንቺም ብዬ ነው የመጣሁት ብላ እንግዲህ ያው ወስደ ሳሎኑ ነበር አንገቷን እየጎተተች እንትን ያለችው። በላሹ ምግቡን በላሽ ምግቡን እያለች እንግዲህ ያው እየጠየቀቻት ነበረ። ሉሊት ግን እውነት አይተሻል ሲመረዝ እውነትሽን ነው እያለች እንግዲህ ያው የሀኒ መጥፋትን በመካከል እሷ መጥፋት ስላሳሰባቸው ብዙም እንትን አላሉም ነበርና እንግዲህ ያው ምግቡንም እንግዲህ ያው ቅመሽ አላልቻትም፣ ቀጥታ ነበር በተናዳ ሄደችው ሰኒ። ሉሊት እንግዲህ ምን አላይ ራሷ የሰራችውን ምግብ ብታቀምሻት፣ እኔ እኮ አይቻቸዋለሁኝ አንቺና ቃልን ለማለያየት ይሞክራሉ፣ እመኝ እናለያያቸዋለን እያሉ ነው ብላ ብትነግራትም ያው የሀኒ መጥፋት ስላሳሰባት ያው ለቃል ስላዘነች ያው ብዙም አላዳመጠቻትም። እንግዲህ ሉሊትም ወጥታ ሄዳ ነበረ። ሰኒም ወደ ቤታቸው ሄደው ነበር። ቃል እንግዲህ ሰኒን እንግዲህ እህቴ የት ነው ያለችው? አንቺ እንዳሳገትሻት አውቃለሁ ብሎ እንግዲህ ጉሮሮዋን አንቆ ያው ማርኮ እንደወሰዳት ፎቶውን አሳይተዋለች። ሉሊትም እንግዲህ ቤቱን ታውቂዋለሽ ወይ ሲላት አዋቀዋለሁ ብላ ውሰጂኝ ብሎ እንግዲህ ጠዋት እንግዲህ ያው ቁርሴን ሳልበላ አልሄድም ብላ እንግዲህ ስለወት ላደርግ ነው ብላ መጥበህ ገብታ እንግዲህ ወይዘሮ ሉሊት እየበላች ነበረ ማለት ነው። ድራማ ያለቀው ቤተሰብ እንግዲህ ተወዳጁ ሐረግ ድራማ ይሄን ይመስላል። በቀጣይ እስክመጣ ባይ